መጽሐፈ ሳሙኤል ቀዳማዊ ምዕራፍ 23 ቁጥር 6 ላይ ተመዝግቦ የምናገኘው ሕያው ቃል ነው። በሙሴ የሕግ መጽሐፍ የተጻፈውን ለማድረግ እጅግ በርቱ፣ በጣም በርቱ ይላል የእግዚአብሔር ቃል። የዚህ ቃል ተናጋሪ ኢያሱ ወልደ ነዌ ሲሆን ለጊዜው ለእስራኤል ዘሥጋ ለፍጻሜው ግን ለእስራኤል ዘነፍስ ለኛ በክርስቶስ ኢየሱስ ላመነን በስሙ ለተጠመቅን ማኅተም ላሰርንና ስሙን ሁሉ እየጠራን ለምናመልከው ለሁላችን የተነገረ ቃል ነው። በሙሴ ሕግ የተጻፈውን ለማድረግ በጣም በርቱ ይላል ቃሉ። እስኪ ተናገሩ። በሙሴ የሕግ መጽሐፍ በሉ እስኪ የተጻፈውን ለማድረግ በጣም በርቱ። በዚህ ቃል ቢበዛ ለ15 ደቂቃ ያህል እንቆይ። እናንተ 15 ደቂቃ ሁሉ ተናግራችሁ ይሆናል። እኔ ስናገር እየሰማችሁ እሺ። ትንሽ ደቂቃ ነው የምቆየው። እጅግ ቢበዛ 20 ደቂቃ ቢያንስ ደግሞ 15 ደቂቃ በዚህ ርዕስ መነሻነት ከኔ ጋር እንቆያለን። በሙሴ የሕግ መጽሐፍ የተጻፈውን ለማድረግ በጣም በርቱ ነው ያለው የእግዚአብሔር ቃል። የተወደዳችሁ የእግዚአብሔር ልጆች፣ የዚህ ትምህርታችን መሰረታዊ ሐሳብ በዚህ ዓለም ላይ ስንኖር እጅግ መበርታት እንዳለብን ለማሳሰብ ነው። በዚህ ርዕስ ለመማር ደግሞ ያስፈለገበት ዋነኛው ምክንያት በመንፈሳዊ ሕይወታችን ዝለት ይታይብናል፣ ድክመት ይታይብናል። ወደ ቤተ መቅደስ ለመሄድ ብዙዎቻችን ደካሞች ሆነናል። ማታ በአውደ ምሕረት ጠዋትን ደግሞ እንዲሁ በቤተ መቅደሱ ተገኝተን ለኪዳን ጸሎት ሌላም ጊዜ ለበጎ ሥራና ለትሩፋት ብዙዎቻችን ደክመንና ዝለን እንታያለን። ለንስሐ ደክመናል፣ ለቅድስና ሥራ ዝለናል። እግዚአብሔር የተናገረንን ቃል ለመኖር በሕይወታችን መንፈሳዊ ዝለት በርትቶብናል። ስለዚህ በመልካም ሥራዎች ሁሉ እንድንበረታ፣ ክንደ ብርቶች እንድንሆን፣ ጠንካሮች እንድንሆን፣ ባለተስፋዎች እንድንሆን በጥቂቱ ለማሳሰብ ስለተፈለገ ነው። ኢያሱ ወልደ ነዌ እስራኤላውያንን ከሙሴ ተቀብሎ ዮርዳኖስን ባህር ከፍሎ ምድረ ርስትን ያከፋፈለ የእግዚአብሔር ሰው ነው። ስለ ኢያሱ በትንሹ ለማየት ያህል ኢያሱ ሙሴ ሕዝቡን በሚመራበት ሰዓትና ጊዜ ከሙሴ ጋር ወደ ተራራው ይወጣ ነበረ ተብሎ ተጽፏል። የሁላችሁ የእግዚአብሔር ልጆች ከአባቶቻችሁ ጋር ወደ ተራራው መውጣት የግድ ነው። ወደ ቤተ መቅደሱ መሄድ አባቶቻችን በሚጸልዩበት ከእግዚአብሔር ጋር በሚገናኙበት ስፍራ እኛም ደግሞ እንዲሁ ከእግዚአብሔር ጋር ለመገናኘት የግድ ያስፈልጋል ማለት ነው። ስለዚህ ከሙሴ ጋር ወደ መገናኛው ድንኳን ወደ ተራራው እየወጣ ሙሴና እግዚአብሔር ሲነጋገሩ አስቀድሞ ይሰማ የነበረ ሰው ነው ኢያሱ። ከዚህ በኋላ ነው እንግዲህ የመሪነትን ሕይወት ከተለማመደ በኋላ ሙሴም ደግሞ
እንደ እግዚአብሔር ሐሳብ ሳይሆን በራሱ ስልጣን የሚያደርጋቸው ነገሮች እንዳሉ አድርጎ የሚናገራቸው ነገሮች ከመታየታቸው የተነሳ እግዚአብሔር ሙሴን እንዲህ አለው። አንድ ቀን ወደ ተራራው ካወጣው በኋላ ሙሴን ከነዓንን አሳየው፣ ምድረ ርስትን በዓይን አስቃኘው። በዓይኖችህ ተመልከት፣ ነገር ግን ወደዚህ ርስት አትገባም ብሎ እግዚአብሔር ለሙሴ ተናገረው ይላል መጽሐፍ ቅዱስ። ከዚህ በኋላ ነው እንግዲህ እግዚአብሔር ኢያሱን ለእስራኤላውያን መሪነት ያጨውና የመረጠው ያን ጊዜ ነው። ስለዚህ ኢያሱ በእግዚአብሔር ሐሳብ በእግዚአብሔር ፈቃድ ሕዝቡን አሻግሮ የዮርዳኖስን ባህር ከፍሎ ምድረ ርስትን እንዲያከፋፍል እግዚአብሔር ፈቃድ ሆነ። በሙሴ ላይ የነበረ የእግዚአብሔር ኃይል የእግዚአብሔር መንፈስ በኢያሱም ላይ አደረ ተብሎ ተጽፏል። በተለይም አባ ጊዮርጊስ ዘጋስጫ እንዲህ ብሎ እንደተናገረ በኢያሱ ላይ ሙሴ እጁን ከጫነበት በኋላ የእግዚአብሔር መንፈስ በረታ ብሎ በዚህ በመጽሐፈ አርጋኖን ላይ እንደተናገረ፣ ስለዚህ ኢያሱ እየበረታ ሄደ። የእግዚአብሔር ኃይል የእግዚአብሔር መንፈስ የእግዚአብሔር ክንድ በኢያሱ ላይ ተገለጠ። እግዚአብሔርም ኢያሱን ምን አለው? አስቀድሞ ከሙሴ ጋር እንደነበርኩ እኔም ካንተ ጋር እንዲሁ አሁን እሆናለሁ። ወደ ግራ ወደ ቀኝ አትበል፣ ከሕጉ መጽሐፍ ወዲያ ወዲህ አትበል፣ ፈቀቅ አትበል፣ የሚቋቋምህ ከቶ በዘመንህ የለም ብሎ አምላካችን እግዚአብሔር ለኢያሱ ተናገረው። ክብርና ምስጋና ለስም አጠራሩ ይሁን። ከእግዚአብሔር ጋር ከሆንን የሚገዳደረን ኃይል የለም። የእግዚአብሔር ልጆች ብዙ ጊዜ ተሸናፊዎች የምንሆነው ፈሪዎችም የምንሆነው የምንደነግጥ የምንበረግግ የምንሆነው እግዚአብሔር ከኛ ጋር ስላልሆነ ወይ ደግሞ እኛ ከእግዚአብሔር ጋር በትክክል ስላልተጣበቅን ነው እንጂ ከእግዚአብሔር ጋር የሆነ ሰው አይፈራም፣ የሚቋቋመው ከቶ የለም። ስለዚህ እግዚአብሔር ከኛ ጋር ከሆነ ሁልጊዜኛ ምኖች ነን? ድል አድራጊዎች ነን። ሁልጊዜኛ ምኖች ነን? አሸናፊዎች ነን። ሁልጊዜኛ ምኖች ነን? በእግዚአብሔር ፊት ቆመን ባለሞገሳሞች ነን። ስለዚህ የሚቋቋምህ የለም አለው ለኢያሱ እግዚአብሔር። ስለዚህ ከዚያ ሰዓት ጀምሮ ሙሴ ሕዝቡን ሁሉ እነሆ ለኢያሱ ያስረከበ ተብሎ ተጽፏል። ሙሴም ናባው በሚባል ተራራ ላይ አረፈ፣ በዚያ ተቀበረ። እስራኤላውያንም 30 ቀናት ሙሉ አለቀሱለት ስለ ደግነቱ። ከዚያ በኋላ ኢያሱ ሕዝቡን መምራት ጀመረ። ያን በቅዱስ ሚካኤል ተራዳይነት በሙሴ መሪነት ባህር ከፍሎ የተሻገረውን ሕዝብ ለመምራት ኢያሱ በዚያ ሕዝብ ፊት ቆመ፣ መምራትን ጀመረ። የዮርዳኖስን ወንዝ ከፈለ ለሁለት። ልክ ሙሴ ባህር ኤርትራን እንደከፈለ በእግዚአብሔር ኃይልና ስልጣን ኢያሱ ደግሞ የዮርዳኖስን ባህር ለሁለት ከፍሎ እስራኤላውያንን አሻገራቸው ተብሎ ተጽፏል። ክብርና ምስጋና ለአምላካችን እግዚአብሔር ይሁን። እግዚአብሔር ትናንት አባቶቻችንን እንዳሻገረ ዛሬም እኛ ከእግዚአብሔር ጋር ከሆንን የማንሻገረው ባህርና ወንዝ የለም፣ የማንሻገረው መከራ የለም፣ የማናልፈው ሕይወት የለም። ሁሉ በእግዚአብሔር ያልፋል። ሁሉን የሚያሳልፈው እግዚአብሔር ነው። ሁሉን የሚያስተናግደው እግዚአብሔር ስለሆነ ነው። ስለዚህ ኢያሱ የቃል ኪዳኑን ታቦት ካህናቱ ሌዋውያኑና ሕዝቡ አክብረው የዮርዳኖስን ወንዝ እነሆ ተሻግረው ከዚህ በኋላ ምድረ ርስትን ኢያሱ ማከፋፈል ጀመረ። ኢያሱ በጣም ከሚታወቅባቸው ዋና ዋና ነገሮች የመጀመሪያውና አንዱ ርስትን ለሕዝቡ ሲያከፋፍል ለራሱ ርስት አልከፈለም። ኢያሱ
እንዴት ያለ መሪ ነው ኢያሱ! ለኔ የማይል ባለስልጣን ስለሆንኩ ይሄ ብዙ ለኔ ይገባኛል የማይል ይህኛው ከተማ ምቹ ስለሆነ ለኔ ይገባል የማይል ያን ምድረ ርስት ከነዓንን ለሁሉም ለእስራኤላውያን አከፋፈላቸው። ለራሱ ግን ርስትን አልወሰደም። ኢያሱ ንጹሕ የእግዚአብሔር መሪ ነው። ለራሱ የማይል ሰው የእግዚአብሔር ሲሆን እንዲህ ነው የሚሆነው። ለሌላው የሚያስብ ይሆናል እንጂ ለራሱ የሚያስብ አይሆንም። ዛሬ ብዙዎቻችን ስግብግቦች ይሆን ነው፣ አልጠግባዮች ይሆን ነው፣ ራስ አስቀዳሚዎች ይሆን ነው። ምን ስላልገባን ነው? ይሄ እግዚአብሔራዊ ሕይወቱ ስላልገባን ነው። ስለዚህ ሁልጊዜ ራሳችንን እናስቀድማለን ማለት ነው። ሁልጊዜ እኔ ይሄ ይገባኛል ባዮች እንሆናለን። ባለስልጣኖች ብንሆን፣ ባለሀብቶች ብንሆን፣ ነጋዴዎች ብንሆን፣ ገበሬዎች ብንሆን፣ ሌሎች ብንሆን የእግዚአብሔር ከሆንን ራሳችንን ሳይሆን ሌላውን ነው የምናስቀድመው። ስለ ሌላው ነው የምንጸልየው። ለዚህ ነው ኢያሱ ራሱን ሳይሆን ሕዝቡን አስቀደመ። ዛሬ ራሳቸውን ያሰልፉ በጣም ብዙዎች አይደሉም? በዚህ ዘመን ራሳቸውን ያሰማሩ መሪዎች፣ ራሳቸውን ያሰማሩ ካህናቶችም አሉ። ምንደኞች የሆኑ ስለ በጎቻቸው ራሳቸውን አሳልፈው የማይሰጡ ምንም የማይቆረቁራቸው ብዙዎች አሉ። ኢያሱ ግን እንዲህ አይነት መሪ አልነበረም። እኔ ምን ይሰራልኛል? እግዚአብሔር ያለኝ ለሕዝቡ ምድረ ርስት ከነዓንን አከፋፍላቸው አውርሳቸው ነው ያለኝ እንጂ ላንተ ይገባል አላለኝም ብሎ ከነዓንን ለእስራኤላውያን በምንድነው በዚህ በክንድ እየለካ ካካፈላቸው በኋላ ኢያሱ ግን ለራሱ ርስትን አልከፈለም። ስለዚህ ኢያሱ እንዲህ እያደረገ ብዙ ነገሮችን በመካከላቸው እያስተናገደ አለፈ። ሌላው ኢያሱ የሚታወቅባቸው ነገሮች ሁለተኛው ፀሐይን በገባኦን ላይ ያቁሟል። ፀሐይን በምን ላይ ያቁሟል? ምነው ዝም አላችሁ? በምን ላይ ያቁሟል? ለእናንተ አሁን መኪና እንኳን ይቆምላችኋል እንኳን ፀሐይ የለም እኮ ለምን ህፃናት እንኳን ፀሐይ ይኸውላችሁ ሙሴ ምንድነው ኢያሱ ከእግዚአብሔር ጋር ምን ያህል እንደኖረ አያችሁ። ጠላትና ወዳጆችን መለየት በማይችልበት ሰዓት ኢያሱ ወደ እግዚአብሔር እጆቹን ዘረጋና እንዲህ አለ፣ ቀኑ ጨልሟል፣ ጠላትና ወዳጅን ለመለየት አልቻልኩም። ስለዚህ ፀሐይ ትዘግይልኝ አለ ኢያሱ። ፀሐይ ምን ትበልልኝ አለ? ፀሐይ እንዳትገባ አለ። ከእግዚአብሔር ጋር ተነጋገረ። ፀሐይ እንዳትጠልቅ ጠላትን አጠቃለሁ ብዬ ወዳጆችን ሕዝቦችን ላጠፋቸው ስለምችል ስለዚህ ብርሃን እንደሆነ ይቆያለ ኢያሱ። እግዚአብሔርም እንደ ኢያሱ ሐሳብ ፀሐይን በገባኦን ላይ ያቆመለት። ክብርና ምስጋና ለአምላካችን ለእግዚአብሔር። ፀሐይ በገባኦን ላይ ያቆመለት። ቅዱሳኑ እንደዚህ ናቸው። እግዚአብሔር ጋር የሚኖሩ ሰዎች ለእግዚአብሔር ሕግ የሚታዘዙት ቅዱሳን ሁሉ እግዚአብሔር ይታዘዝላቸዋል። አሁን እግዚአብሔርን ማዘዝ ይቻላል? ይቻላል? ታዲያ ለምን ኢያሱ ለምን እግዚአብሔርን አዘዘው? እንዲህ ያደርግልኝ አለ፣ እግዚአብሔር አደረገለት። ሌሎቹም ሲተመልከቷቸው አባቶቻችንን ተመልከቱ። ወደ ሐዲስ ኪዳን ስንመጣ እንኳን እነ አባ ገሪማ እነ አባ ሊቃኖስ እነ አባ ይማታ እና አባ ጴንጠሌዎን እና አባ ጽሕማ እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እና አቡነ ሀብተ ማርያም ከእግዚአብሔር ጋር እየተነጋገሩ ያደረጓቸውን ነገሮች አላስተዋላችሁም? ከቶ እግዚአብሔር እንደ ሐሳቡ ለሚኖሩት እሱ ደግሞ ታዛዥ አምላክ ነው። ክብርና ምስጋና ለስም አጠራሩ። እንዲያሁን እሱ አምላክ ሆኖ ለእኛ እንዴት ይታዘዛል እንዳትሉ፣ ፈቃዱን ለሚያደርጉት ሁሉ ፈቃዳቸውን ያደርጋል እግዚአብሔር። ይሄ ነው ያለው ሀቅ። በሕጉ ለሚኖሩት እግዚአብሔር ሐሳባቸውን ይፈጽምላቸዋል። ስለዚህ ኢያሱ የእግዚአብሔርን ሕግ እየጠበቀ የሚኖር ሰው ስለሆነ ለእግዚአብሔር የጠየቀውን ጥያቄ አንድም ቀን ሳይመለስለት አልቀረም። ዛሬ በሕይወታችን ጥያቄዎቻችን ያልተመለሱት
እኛ በማን ፈቃድ ውስጥ ስላልኖርን ነው? ምን ነው ዝም አላችሁ? በማን ፈቃድ ውስጥ ስላልኖርን ነው? በእግዚአብሔር ፈቃድ ውስጥ፣ በእግዚአብሔር ሐሳብ ውስጥ እንደ እግዚአብሔር ሐሳብ ስላልተመላለስን ሁሉ ጊዜ ጥያቄዎቻችን ምን ሳይሉ ይኖራሉ? ምን ሳይሉ ይኖራሉ? ሳይመለሱ፣ ቋጠሮቻችን ሳይፈቱ፣ ትርጉም ሳያገኙ እንዲህ እየባከንን እንኖራለን። እስኪ አስቀድሞኛ ከእግዚአብሔር ጋር እንኖር። እስኪ ለእግዚአብሔር ሕግ እንገዛ፣ ትእዛዙን እስኪ እናክብር። ከዚህ በኋላ እግዚአብሔር እኮ ለእኛ የሆነውን ነገር ለማድረግ የታመነ ጌታ ነው። ክብርና ምስጋና ለስም አጠራሩ ይሁን። ስለዚህ ነው እንግዲህ ኢያሱ ፀሐይን በገባኦን አቆመ። ሌላው ደግሞ ኢያሱ የሚታወቅባቸው ነገሮች ከሆኑት መካከል ምንድነው? ጨረቃንም እንዲሁ በኤሎም አቁሟል። በየት አልኳችሁ? በኤሎም ጨረቃን አቁሟል እንዲሁ ኢያሱ። ብቻ ለኢያሱ የማይሆንለት ነገር የለም። አስተውላችኋል? ነቢየ እግዚአብሔር ቅዱስ ኤልያስ ከእግዚአብሔር ጋር ተነጋግሮ ሰማይ ለ3 ዓመት ከ6 ወር ያህል ዝናብ እንዳይሰጥ ምድርም ጠልን እንዳታለመልም ብሎ ይሄ ባይሆን አምላኬ እግዚአብሔር ሆይ ያንተ አምላክነት እንዴት ይገለጣል? ምናልባትም ስለኔ ብለው ሳይሆን አምላክነትን ያውቁና ይረዱ ዘንድ ፀሐይ ምንድነው ሰማይ ለ3 ዓመት ከ6 ወር ያህል ዝናብን እንዳትሰጥ አንተ የሰማይ መስኮቶች ዝጋ ባለው መሰረት 3 ዓመት ከ6 ወር ፀሐይ ሰማይ እነሆ ዝናብን ከልክሏል። እግዚአብሔርና ቅዱሳኑ አያችሁ እንዴት እንደሚነጋገሩ። ግን እኮ የኛ ሕይወት ከነሱ መሻል ነበረበት አይደለም? ክርስቶስ ለኛ ሞቶልናል፣ ለኛ ተሰቅሎልናል፣ ተገርፎልናል፣ ስለኛ መከራን ሁሉ ተቀብሏል። ስለዚህ ንስሐ እየገባን ቅዱስ ሥጋውን እየበላን እየጠጣን ክርስቶስን በመምሰል ብንኖር ኖሮ መቼ የኛ ጥያቄዎች ሳይፈቱ ይቀሩ ነበረ። እንዴት ይሄ ነገር ግን አቃተን? ከእግዚአብሔር ጋር መኖር እንዴት አቃተን? እንዴት ዳገት ሆነብን? እንዴት ባህር ሆነብን ይሄ ሕይወት? ስለዚህ ነው ኢያሱ ፀሐይን በገባኦን አቆመ፣ ጨረቃንም ደግሞ እንዲሁ በኤላም አቆመ። በትንሹ ኢያሱ በእነዚህ ነገሮች ይታወቃል። ስለዚህ ኢያሱ ሕዝቡን በአግባቡ ከመራ በኋላ በዚህ በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 23 ቁጥር 1 ጀምሮ እንዲህ አለ ኢያሱ። እንዲህ ሆነ ብዙ ዘመን ከሆነ በኋላ እግዚአብሔርም እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ይላል። ከጠላቶቻችን አምላካችን እግዚአብሔር አሳረፈን። አሜን በለው። እግዚአብሔር ግን መቼ ነው ከጠላት የሚያሳርፈን? መቼ ነው የሚያሳርፈን? እኛ ምን ስንል እኛ ስናርፍ ነው የሚያሳርፈን። ካላረፈን መከራው ያልፍም ይቀጥላል። ኦርቶዶክሳውያን ለዚህ ነው በዚህ በመጽሐፈ በዚህ በኦሪት ዘሌዋውያን ምዕራፍ 26 ቁጥር 3 ላይ መቅደሴን ፍሩ፣ ትእዛዜን አክብሩ፣ ሰንበታትን ጠብቁ፣ እኔ አምላካችሁ እግዚአብሔር ነኝ ይላል። ሰንበታትን ብትጠብቁ፣ ትእዛዜን ብትፈጽሙ፣ በሕጌ ብትመላለሱ እነሆ የምድር አራዊትን ከምድራችሁ ላይ አስወግድላችኋለሁ፣ ዝናማትን በወቅቱ አዘንምላችኋለሁ፣ ምድሪቱ በወቅቱ ፍሬዋን ትሰጣችኋለች፣ የሚያስፈራችሁ ነገር ከቶ አይኖርም፣ ያለ ፍርሃት ያለ ረዓድ ትኖራላችሁ፣ መቅደሴን ብትፈሩ፣ ሕጌን ብታከብሩ፣ ትእዛዜን ብትጠብቁ ነው ያለው እግዚአብሔር። ይሄ ነው ለኛ ያቃተን። ዛሬ መጋቢ አዲስ በዚህ አንድ ድርጊት ተደርጓል ቢሉ በጣም አዝነናል። ግን ወጣቶችን እንዴት ማለት እንዳለብን ባላቅም ሰው ይሄን ያህል እግዚአብሔርን ቤተ መቅደስ ይገዳደራል? ሰው ይሄን ያህል እግዚአብሔርን ይንቃል? ይኸውላችሁ እናንተ የአራቱን እንስሳ ማህሌቱ ግሩም ነበር። እዚያ በረከት ተካፋዮች ሆናችሁ አድራችሁ ሊሆን ይችላል። አንዳንዶች ደግሞ እዚህ